አሰልጣኝ ቶማስ ቱኸል ስለ ዴክላን ራይስ የተናገረው ድንቅ ንግግር። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱኸል ስለ ዴክላን ራይስ አስደናቂ ንግግሮችን እንደዚህ ሲል ተደምጧል። በግል የእግር ኳስ ሕይወቱ ባለፉት 2 የውድድር ዓመታት እጅግ አስደናቂ ጊዜን አሳልፏል። በአውሮፓ ውስጥ ካሉ ምርጥ አማካኞችም አንዱ ነው። በጣም ከፍተኛ የሆነ የእግር ኳስ ንቃት፣ ዕውቀት፣ የፉትቦል አይኪው አለው። የቡድናችን መዋቅር ውህደትና የጨዋታችን ፍጥነት ከሪትሙ ጋር በአግባቡ ይመራል። ዴክላን ራይስ። ቶማስ ቱኸል እንደዚህ ሲል ስለ ዴክላን ራይስ አስደናቂ ንግግርን ተናግሯል። ዴቪድ ራያ ከፒኤስጂ ጋር በነበረው የሻምፒየንስ ሊግ ፍጻሜ ከተሸነፉ በኋላ የተሰማውን ልብ የሚነካ ስሜት እንዲህ ሲል ይገልጻል። የሻምፒየንስ ሊግ ፍጻሜ ስትሸነፍ፣ በተለይም ክለቡ ከ20 ዓመታት በኋላ ለመጀመሪያ ጊዜ ለዚህ መድረክ በቅቶ ከዚያም በፔናልቲ ስትሸነፍ ውስጣዊ ስሜትን ሙሉ በሙሉ ነው የሚያደቀው። እኔ ጭንቅላቴን ቀና አድርጌ ነው የወጣሁት። ነገር ግን ወደ ድሉ በጣም ተቃርበን ስለነበረ ውስጤ ተሰባብሮ ነበር። ሌላ የፍጻሜ ጨዋታ መቼ እንደምንጫወት ወይም ደግሞ በጭራሽ የመጫወት እድል እንደምታገኝ አታውቅም። ወደ ቤቴ ስመለስ ተስፋ ቆርጬ ነበር። በዚያች ምሽት ቡዳፔስት ውስጥ አድረን በማግስቱ ጠዋት ተጓዝን። ያቺ ምሽት በጣም ከባድ ነበረች። በማግስቱ ጠዋትም እንዲሁ ከባድ ነበር። ነገር ግን ኤሚሬትስ ስታዲየም ደርሰ ደጋፊዎቹን ስታይ ያ ነገር መልሶ ያነሳሃል። በፕሪሚየር ሊግ ዋንጫ የታጀበውን አውቶቡስ ይዘህ ስትወጣ እና ህዝቡን ያ ነገር ለነሱ ምን ማለት እንደሆነ ስትመለከት ምን አይነት ትልቅ ነገር እንደሰራህ ትረዳለህ። አንድ እርምጃ ወደ ኋላ አፈግፍገ ነገሩን ሰፋ ባለ እይታ ትመለከተዋለህ። ክለቡ ከጥቂት ዓመታት በፊት የነበረበትንና አሁን ያለበትን ሁኔታ፣ በየዓመቱ በሻምፒየንስ ሊግ እንዴት እየተሻሻልን እንደመጣን ያ ነገር ፊት ላይ ፈገግታ ያመጣል። በሚቀጥለው ዓመት ከዚህ የተሻለ መስራት እንደምንችልና የሻምፒየንስ ሊጉን ዋንጫ ማሸነፍ እንደምንችል የምታስበው ያኔ ነው።